በዚህ ቪዲዮ ዛሬ የምናየው የሽርሽም ወጥ አሰራር ነው። ሰላም እንዴት አላችሁልኝ? እኔ እግዚአብሔር የተመሰገነው በጣም ደህና ነኝ። የሽርሽም ወጥ ከምን እንደምናዘጋጅ እንዴት እንደምንሰራ አብራችሁን እስከ መጨረሻው ቆዩኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ያደረጋችሁ፣ ነባሮች ደግሞ ላይክ ያደረጋችሁ ወደ ቪዲዮ እንሄዳለን። መጥበሻ አዘጋጅቻለሁ። ሁለት ኩባያ ሽምብራ የተከካ ሽምብራ ነው የተጠቀምኩት። ሽምብራውን እቆለዋለሁ። አንድ ወዳጄ ናት ይሄንን ምግብ ያቀመሰችኝና በጣም ስለወደድኩት ሼር ላደርጋችሁ ብዬ ነው። ይሄንን ሽምብራ ግዴታ ጥቁር እስከሚሆን ድረስ አንጠብቀውም። ቀላ አድርገን ነው የምንቆላው። እንደዚህ እንደምታዩት በቃ ቀላ አድርጌ ቆለዋለሁ። እኩል እንዲበስል እጄ አላሰርፈው፣ በደንብ ነው የምቆላው። አንድ ቦታ ይበስላል፣ አንድ ቦታ ደግሞ ጥሬ እንዳይሆን እኩል ቆለዋለሁ። ከቆላሁት በኋላ ትንሽ ቀዝቀዝ ሲልኝ እንደዚህ ፈጨዋለሁ። የምፈጨውም በጣም አላደቀውም፣ ሸርከት አድርጌ ነው የምፈጨው። በዚህ መልኩ ፈጭቼዋለሁ። እንደምታዩት ያው ሸርከትን ያለው በጣም አላደቀኩትም። ድስቴ ውስጥ ሽንኩርት በመፈለገው መጠን አድርጌ አዘጋጅቻለሁ። ሽንኩርቴ እንደዚህ አበስለዋለሁ። አሁን ሲመጣው ዘይት ጨምሬያለሁ። ሽንኩርቱ ትንሽ እንዲበስል ከደና አድርጌ ሽንኩርቱን አብስዬዋለሁ። ሽንኩርቱ እንዲከበሰለልኝ በኋላ በርበሬ ጨምርበታለሁ። 3 ማንኪያ በርበሬ ተጠቅሜያለሁ። አንድ ላይ በደንብ አቁላለዋለሁ ሽንኩርቴን ከበርበሬው ጋር። ለዚህ ቪዲዮ አዲስ ሆናችሁ ያው ሰብስክራይብ ያደረጋችሁኝ ቤተሰብ ይሁኑኝ። ስለምትሰጡኝ ሀሳብ አስተያየትም በጣም አመሰግናለሁ። ውሃ ጨምሬ በደንብ አቁላለዋለሁ። በዚህ መልኩ አቁላልቻለሁ። በደንብ ተቁላልቷል። በርበሬው ታሽቷል። ነጭ ሽንኩርት የተወሰነ ጨምሬበታለሁ። አንድ ላይ በደንብ አቁላለዋለሁ። እንደምታዩት በደንብ ተቁላልቷል። የፈላ ውሃ የተወሰነ ጨምሬበታለሁ። ጨው ጨምሬያለሁ። የፈላው ስለሆነ ቶሎ ነው የፈላው። ሽርሽም እሱን 2 በትንሹ ጭልፋ 2 ተጠቅሜያለሁ። እንዳይጓጉል በደንብ አማስለዋለሁ። እንደምታዩት እንዳይጓጉል በደንብ አማስየዋለሁ።
አንዳንዴ ሽምብራ ወጥ ለማዘጋጀት ሰው ብዙ ጊዜ ይፈልጋልና በምን ልጠቀም ይላል። በዚህ አይነት መንገድ ብትጠቀሙት ትወዱታላችሁ። መከለሻ 1 ማንኪያ በትንሿ ማንኪያ ተጠቅሜያለሁ። ይህን ይመስላል። ትወዱታላችሁ። ጤናማ ነው፣ ሞክሩት። እስከ መጨረሻው ድረስ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። መልካም ጊዜ ይሆንላችሁ። ባይ